በዚህ ሰዓት ፌድራ ከብቸኝነት የተነሳ ቃል በቃል ራሷ ጋር ማውራት ጀመረች። ሆኖም ግን የወንዶች ትስስር እያደገ ቀጠለ። ዋው ወንድሜ ልክ ያንተን ያህል ትልቅ ነው። የዚያን ነገር መጠን ተመልከተ ወንድሜ። ይህ ቃል በቃል 5.5 ጫማ ርዝመት ይሆናል። ይቅርታ 6.5። አሁን ለውድድሩ ቀን በጣም ጓጉቻለሁ። ዝም ብለን አሸንፈን እንደምንቀጥል ተስፋ አደርጋለሁ። ወደ ቤተሰቦቼ ለመሄድ ዝግጁ ነኝ። እንደሚያበቃ ዝግጁ ነኝ። ሶስተኛው ውድድር እንዴት እንደሚሄድ እናያለን። የቲጄና የፓትሪክ ትስስር ከምንጊዜውም በላይ እየጠነከረ በመምጣቱ በ30ኛው ቀን ውድድር ላይ እንዴት ልፈትናቸው እንደምችል በትክክል አውቅ ነበር። አንቺ መሪ ትሆኛለሽ? እየጠየቅኩ ነበር። እዚህ ግን ማንም ሰው አልነበረም። ስለዚህ በራሱ ጊዜ መሪው እኔ ነኝ። የ10ኛው ቀን ሰርተሃል። የ20ኛውን ቀን ሰርተሃል። የ30ኛውን ቀን መሪ ማን ሊሆን ይችላል? ፓትሪክ ተከታታይ እንሂድ። ያንድል እናምጣው። እሺ በዚህ ጊዜ ተክል ከመጠቀም ይልቅ መስመር ቀብተናል። እርስ በርስ ከተያያችሁ ቆያችሁ። በእውነቱ አንተን እዚህ በማየቴ በጣም ተገርሜያለሁ። ለውድድሩ ዝግጁ ናችሁ? አዎ አለቃ። ነገሩ እንዲህ ነው። አሁን በዚህ ውድድር ውስጥ ያሉ የእያንዳንዱ ተሳታፊ ቤተሰቦች በጫካው በሌላኛው ወገን አሉ። እና ምርጫ ማድረግ አለባችሁ። ቤተሰቦቻችሁን ማየት ትችላላችሁ፣ ወይም ደግሞ በካምፓችሁ ውስጥ ያሉ ሁሉም ሰው ቤተሰቡን እንዲያይ ማድረግ ትችላላችሁ። ታውቃለህ፣ በጣም ማየት የምፈልገው ወንድ ይለፈው ነው ጋይስ። ፕሊዝ ሰብስክራይብ አድርጉኝ። ቀዩን ተጫወት። ቻው። ታውቃለህ፣ በጣም ማየት የምፈልገው ወንድ ልጅ አለኝ። ስለዚህ እኔ ራሴን እመርጣለሁ። ፌድራ ብቸኛዋ ሴት እንዳልሆነች በማስመሰል ፓትሪክን ልታታልለው ትችል ነበር። አንተስ ካምፕህን ነው ወይስ ራስን ትመርጣለህ? ልጆቼን ማየት አለብኝ። እኔም ራሴን እመርጣለሁ። ሄሊኮፕተሮች ይዟችሁ ይብረሩ። አንተም በማየቴ ደስ ብሎኛል። በል ሚስተር ቢስት ውድድር እንሂድ። ሰላም ቆንጆ። እናቴን ናፍቄያለሁ እና ልጄን በእውነቱ ናፍቄ ነበር። ቤተሰቦች እዚህ ለመሆኔ ዋነኛ ምክንያት ናቸው እና አሁን እዚህ ለቆምኩበት ምክንያት ናቸው። ጊዜ አሁን እንደ አዲስ ተጀምሯል። በ10 ቀናት ውስጥ አያችኋለሁ። እኔ እዚህ ዝም ብዬ ተቀምጬ ማዘን ብቻ ነው የሚቀረኝ። ዛሬ ጥሩ ስሜት አልተሰማኝም። ስለባለፈው ውድድር ለማሰብ ጊዜ አግኝቻለሁ። እሱ እንዲመጣ በማድረጌ በጣም አመሰግናለሁ። ነገር ግን ሊንከንን ካየው በኋላ በእውነቱ ወደ ቤት መሄድ እፈልጋለሁ። እኔ የትም አልሄድም። ፓት ቤተሰቡን ሲያይ ትንሽ ተጨንቄ ነበረ። ነገር ግን ይህ በውስጡ እናሸንፋለሁ የሚል እሳት ነው የሚጫርበት። ለአራተኛው ውድድር ዝግጁና የታጠቅኩ ነኝ። ግልጽ ነው እዚህ ደረጃ ላይ የደረስኩት ሌላ ሰው በመሆኔ ነው። ይህ ነገር ጠንካራና ጥሩ ጓደኝነት ብቻውን ነገርን ከማድረግ ጋር ሲነጻጸር ምን ያህል አስፈላጊ እንደሆነ ሊያስመሰክር ነው። እናም ከጎነ ሰው መኖሩ መሰላቸት ቢያስወግድም ብቻውን መሆንም የራሱ ጥቅሞች አሉ። ይህ ሁሉ መብላት እንደምችል እንኳን አላውቅም። በእውነቱ እዚህ ልበላው ከምችለው በላይ ምግብ አለ። የትም አልሄድም። የወንዶች ካምፖች። እናም ውድድሩ በምግብ ቁጠባና በአብሮነት መካከል ሆነ። የሚሆነው ምሽቱን የወንዶች ካምፕ ካልተጋበዘ እንግዳ ድንገተኛ ጉብኝት እስካገኘበት ጊዜ ድረስ ነበር። ምንድነው ያ? እዚያ ውጭ የሆነ ነገር አለ። ቆይ እንዳትንቀሳቀስ። እናም በነጋ ጊዜ ቲጄ የጩኸቱ ምንጭ ምን እንደሆነ አወቀ። አዎ ይህ በእርግጠኝነት የድብ ጥፍር ነው። በእኛ የክትትል ካሜራ ተረጋግጧል። አንድ ድብ ልክ ከወንዶች መጠለያ ጀርባ መጥቶ ነበር። ይህ ደግሞ ማንኛውንም ጤነኛ ሰው ለማስፈራራት በቂ ነው። ትላንት ማታ እንደ ድብ በካምፕ ውስጥ አለፈ። ግሩም ነው። ምንም እንኳን ፓትሪክ ትናንትና ለመቆየት በራሱ ቢተማመንም የትም አልሄድም። ይህ የቅርብ ግንኙነት ዛሬ ሌላ ነገር እንዲያስብ አደረገው። ቤተሰቦቼን አላየህም? ያ ድብ እኔ ስለ ጫካ እንዳልተፈጠርኩ እንድረዳ አደረገኝ። ልክ እንደ ሰበር ዜና። እኔ ዲጄ ነኝ። ዮ ቲጄ፣ ስለ አንድ ነገር ማውራት አለብን። ምንድን ነው? እኔና ቲጄ እያወራን ነበር። ቲጄ ይሄንን መጨረስ እንዲችል እኔ በወጣ ምግቡ የበለጠ ትርጉም ይኖረዋል። እሱ ለእኔ አምናለሁ እናም እወጣለሁ ማለቱ ትልቅ ነገር ነው። አዎ ለዚህ እሱ ደህና ይሆናል። እባክህ ዋኪቶኪ ውስጠኝ። ይህ በወንዶች ካምፕ ያለው ፓትሪክ ነው። ከውድድሩ እየመጣው ነው። እናም ሎጋን ፖል እና ኬኤስአይ ከኔ ጋር ስላሉ እነሱን ይዣቸው የምመጣ ይመስለኛል። ወንድሜ ይህ በጣም ያምራል። በጫካ ውስጥ ለመኖር ከፈለክ ይህን ለማድረግ የሚመች አካባቢ ነው። ወንድሜ ማንኛውም ነገር እንዳለ እንዴት ታውቃለህ? ምን? አይ አንዲት ትንሽ ዝንብ አየሁ። ፓትሪክ መሄድ እንደምትፈልግ ጥሪ ደርሶኛል። አዎ ብዙ ምግብ ትቼለት መሄድ እፈልጋለሁ።
ምን ያህል ምግብ እንደቀራችሁ ማየት ይችላል? አዎ በእርግጥ አሁን እሱ ስለሚወጣ የምግብ ለምን ያህል ጊዜ የሚያበቃ ይመስላል። ይህ እስከ 60ኛው ቀን እስከ 6ኛው ውድድር ያደርሰኛል። ሴቷ ወይም ሴቶቹ ምን ያህል ጊዜ የቀራቸው ይመስላል? በ5ኛው ውድድር ላይ ያበቃል። ምንም እድል የላት። እሷ 13 ቀናት በብቸኝነት ታሳልፋለች። እኔ አሁን ነው በአንድ የምጀምረው። እኛ ብልጫ አለን። እኔ ብቻዬን ነኝ። እንግዲህ አሁን ሁለቱም ካምፖች አንድ የቀሩ ተረጂዎች ብቻ ስላሏቸው የሚቀጥሉትን ጥቂት ቀናት ለማለፍ ሁለቱም ብቸኝነትን የሚቋቋሙበት መንገድ መፈለግ ነበረባቸው። እናም ቲጄ እየተመናመነ የመጣውን ምግቡን ለመተካት እንስሳትን ሲያድን ትልቅ ሆድ፣ ፊድራ ደግሞ እንስሳቱን እንደ የቤት እንስሳት ለማቆየት ታድናቸው ነበር። ቲጄም ሆነ ፊድራ እጅ የመስጠት ምልክት አላሳዩም። ይህ እስከ 40ኛው ቀን ድረስ አደረሳቸው። ይህም በእርግጥ ሌላ ውድድር ማለት ነው። እንኳን ደህና መጣችሁ። 10 ቀናት አልፈዋል። ይህን ጊዜ ብቻሽን ማሳለፍሽ በጣም ድንቅ ነው። ግን በምን አመክንዮ ነው እኔን ለማሸነፍ ያቀድሽው? ምክንያቱም እኛ ለ80 ቀናት የሚበቃ ምግብ አለ። ቤት ውስጥ የሚጠብቅኝ ኃላፊነት የለም። ከዛም በላይ እኛ ካምፕ ውስጥ እየተዝናናን ነው። የሚሰራ ምንም ነገር የለም። ቀድሜ ተቻኩዬ ለ90 ቀናቶች እቆያለሁ። ድሉ በእጄ ነው ማለት አልፈልግም። ምክንያቱም አንተ መታበይ ሲጀምር ግን ከ20 ቀናት ከ30 ቀናት በኋላ በእውነት እዚህ መሆን ትፈልጊያለሽ? ስለ ሊንከን ስለ ልጅሽ ምን ትያለሽ? የሰዎችን ልጆች ስም እንደ ጦር መሳሪያ ልትጠቀማቸው አይገባም ብዬ አስባለሁ። ያ ተገቢ አይደለም። እኔ የምችለው ማንኛውም መሳሪያ እጠቀማለሁ። ነገሩ እየጠነከረ ነው። አንተ እኔን የምትይዝበት መንገድ እዚህ ለመቆየት በመወስነው ጊዜ ላይ ምንም ተጽዕኖ የለውም። እኔም እንደዛ። ለ40ኛው ቀን ውድድር ጊዜው አሁን ነው። ለሁለታችሁም የመዳኛ ቁሳቁስ ይቀርብላችኋል። ከፈለጋችሁትን ብላችሁ በቦርዳችሁ ላይ ጻፉትና ትወስዱታላችሁ። ነገር ግን ሁለታችሁም ከጻፋችሁት ማናችሁም አታገኙትም። ይህ ማለት አንድ ዕቃ ለመውሰድ እርስ በርስ መግባባት አለባችሁ ማለት ነው። እና ለመጀመሪያ ዕቃ የአሳ ማጥመጃ ዘንግ እና የሚያስፈልጓችሁ ማጥመጃዎች በሙሉ አሉ። እና ከእናንተ አንዱ ምንም ምትክ ሳያገኝ እቃውን ይተዋል። ሁለቱም የአሳ ማጥመጃ ብለው ጽፈዋል። አጀማመሩ ጥሩ አይደለም። የሚቀጥለው እቃችን ለቪዲዮ ወጪ የረዱኝ ዱድ ዋይፕስ እርጥብ የመጸዳጃ ወረቀቶች ናቸው። በጣም ያነቃቃሉ። በህይወታችሁ ውስጥ በጣም አስፈላጊ ድምፅ አሰጣጥ ሊሆን ለሚችል ነገር ጊዜ ደርሷል። ከመደበኛ የመጸዳጃ ወረቀቶች የተሻሉ ብቻ ሳይሆኑ ለመታጠብም ያገለግላሉ። ይህ ለእነዚህ ሁለት ሰዎች ያስፈልጋቸዋል። እሱ ዱድ ዋይፕስ ብሎ ጻፈ፣ እሷ ደግሞ ምንም። ዋው እንኳን ደስ አለ። ይኸውልህ ዱድ ዋይፕስ አገኘ። እቃ ቁጥር 3 ተጨማሪ ዱድ ዋይፕስ ናቸው፣ ምክንያቱም እነሱ የቪዲዮ ስፖንሰር ናቸው። ስለ ዋይፕሱ ምን ታስቢያለሽ? ማለቴ እየሰራ ነው። በጣም የሚገርም ሁኔታ እየሰራ ነው። ድምፅ ለመስጠት ጊዜው ነው። የሆነ ነገር ጻፍክ? እሱ ምንም አልጻፈም። እሺ ይኸውልሽ ዱድ ዋይፕስ ከ1 ወር በላይ የራሳቸውን ማጽዳት መቻላቸው ትልቅ መነቃቃት ነበረ። እናም በዚህ ሰዓት ማናቸውም ለቡድናቸው ሊያሸንፉ ይችላሉ። ነገር ግን ሴቶቹ አባላቶቻቸውን ቀድመው በስልት በማሰነበታቸው ፌድራ ስለ ምግብ ምንም አታስብም። በውስጥሽ ምን ያህል ጉልበት ቀረሽ ይሉኛል። በእውነቱ የእኔ መልስ እነሱ እዚህ መሆን አልፈልግም እስኪሉ ድረስ ነው የሚለው ነው። ቀኑ እያለፈ ሲሄድ ቲጄ ለወንዶቹ እንደሚያሸንፍ የበለጠ በራሱ እየተማመነ ነው። ይህ በ5ኛው ውድድር ላይ እንዲያልቅ ወስኛለሁ። ከ5ኛው ውድድር በላይ ከቀጠለ በጣም እገረማለሁ። ልቤ ነፍሴና አእምሮዬ ሁሉ የሚለው 5ኛው ውድድር ላይ ያበቃል። ውድድሩ የ1 ለ1 ቢሆን ቲጄ እና ፌድራ አሁን ያሉት ለተሰናበቱ ጓደኞቻቸው ሲሉ ነው። ለቲጄ ደግሞ ድል በአፋጣኝ ሊመጣ አልቻለም። 2 እጥፍ የሩዝ ድርሻ በላለኝ። በ50ኛው ቀን ግሩም የሆነ የድል ቀን እንዲሆንልኝ ለማድረግ ነው። እና አሁን ያ ሁሉ ንግግር የሚፈተንበት እና የ50ኛው ቀን ውድድር በእውነት ቲጄን የሚጠቅም መሆኑን የምናይበት ጊዜ ነው። ተወዳዳሪዎች ግቡ። ለ7 ቀናት ዋሻ ውስጥ ስላለውኝ በ50ኛው ቀን መገኘት አልቻልኩም። ስለዚህ በሆሎግራም ምስል ነው የምታዩኝ። ዋሻው እንዴት ነው? አምላኬ ይህ እብደት ነው። በእውነቱ በጣም ከባድ ነው። እርስ በርስ ከተያያችሁ ቆያችሁ ማውራት ትፈልጋላችሁ? እሺ የ50ኛው ቀን ውድድር ምን ይመስላችኋል? ምንም ሀሳብ የለኝም። አቅርቦቶችን የሚል ሳጥን ግን እያየው ነው። ለ50ኛው ቀን እናከብራለን። ሁለታችሁም ፌስቲቫል ቸኮሌት ታገኛላችሁ። ነገር ግን ያላወቁት ነገር የሚመጣ ሌላ ለውጥ ነበር። ለእያንዳንዳችሁ ብዙ ቸኮሌት ይደርሳችኋል። ያ በጣም ደስ ይላል። ያ ነው እንግዲህ ወደ ካምፓችሁ መመለስ ትችላላችሁ። በቸኮሌት ተደሰቱ ወይም ማስቀምጡት። በ3ኛው ቀን እንገናኛለን። ርቀዋል? አዎ። እሺ ቻንድለር፣ ያላወቁት ነገር አንዱ ቸኮሌት ውስጥ የ3 ቀን ምግብ ለማግኘት ወደ መሃል እንዲመለሱ የሚነገር መልእክት አለ። ምግቡን ለተመልካቾች አሳያቸው። መልእክቱን በመጀመሪያ ማን እንደሚያገኘውና ምግቡን እንደሚያሸንፍ እናያለን። ከጥቂት ቀናት በኋላ እንገናኛለን። ቻንድለር እወዳለሁ። ቆይ
አንተ መልሰህ በል። እሱ አላለውም። አምስተኛው ውድድር በመጨረሻ ፌስቲቫል አገኘን። እነዚህ ቸኮሌቶች ናቸው። ቸኮሌት ደግሞ ይቀልጣል። ስለዚህ እነዚህን ለማስቀመጥ የተሻለ መንገድ መፈለግ አለብን። እውነት ለመናገር ሌላ መምከፍት ይመስለኛል። ምንም እንኳን የበዛ ቢመስልም ይህ የኔ ዕድል ነው። ከእያንዳንዱ ምግብ በኋላ አንድ ቁራጭ እበላለሁ። ይህ እስከ ውድድሩ መጨረሻ ሊያበቃኝ ይገባል። ከአምስተኛው ውድድር በኋላ አሁን ስነ ልቦናዬ በጣም ተነሳስቷል። ቲጄ በራሱ ቢተማመንም በቁጠባ ረገድ በጣም ጥብቅ ስለነበረ ስቴብል ቸኮሌቶቹን ገና አልነካውም ነበር። ቸኮሌቱን በቆጥብ ይሻለኛል ብዬ አስባለሁ፣ ምክንያቱም እሱ የተሻለ ንብረት ነው እና ማስቀምጠዋለሁ። ቲጄ ለሚቀጥሉት 3 ቀናት አንዲትም ቁራጭ ቸኮሌት ሳይነካ ቆየ። ነገር ግን በ57ኛው ቀን የሚወደውን ጣዕም አገኘው። የለውዝ ቅቤ ጣዕም ያለው ቸኮሌት። ዋው! ቆይ ምን በጀርባ ላይ ያለ የሆነ ነገር አለ? ይሄን እያነበብ ከሆነ ለቀደመ ሰው ድልድዩ ላይ የ3 ቀን ምግብ አለ። መልካም እድል ፌስቲቫል፣ አንቺ መቆየት አለብሽ። እንሂድ። የ3 ቀን ምግብ በጣም ብዙ ነው። እንሂድ። እሷን አላየኋትም። ይህ ወንዶች ድል ሊሆን ይችላል። ቀድማ የወሰደችው ይመስላል። አይ ፌድራ ቴጄን ቀድማዋለች፣ ምክንያቱም ከ4 ቀናት በፊት ይህን ተከስቶ ነበረ። የ3 ቀን ምግብ እዚህ አለ። ሰዎች ይህን ማሸነፍ በጣም ደስ ይላል። አይ ፌድራ ስለ ድሉ ታቀራራል። እንኳን እዚህ የለችም። አሁን በጣም አዝኛለሁ። በከንቱ ነው የሮጡት። ለምንም ነገር እዚህ ያለው ያህል ይሰማኛል። ቲጄ ጥንቃቄ ካላደረገ ያ ስሜት በፍጥነት ወደ እውነት ሊለወጥ ይችላል። ከእነዚህ ተወዳዳሪዎች አንዱ ለቡድኑ $500,000 ያሸንፋል። ሌላኛው ግን በበረሃ ውስጥ ወራትን አሳልፎ ምንም ሳይዝ ወደ ቤቱ ይሄዳል። የለፈው ነው ጋይስ፣ ፕሊዝ ሰብስክራይብ አድርጉኝ። ቀዩን ተጫኑት። ቻው። ከጫካው በሚገኝ ነገር መኖር አልችልም፣ ምክንያቱም ብዙ ኃይል ይጨርሳል። ደግሞ በየቀኑ እንደሚገኝ ዋስትና የለም። የመጨረሻው እንቁላል በላን። እዚህ ብቻዬን መሆን ለእኔ ከባድ ነበር። እያንዳንዱ ቀን ከባድ ነው፣ እናም በእኔ ላይ ተጽዕኖ አሳድሯል። 59ኛው ምሽት ነው። ነገ ምግብ ያልቃል። የነገው ሽልማት ተጨማሪ ምግብ እንዲሆን እየጸለይኩ ነው። አሁን ተስፋ መቁረጥ አልፈልግም። ለ60ኛው ቀን ውድድር ጊዜው ነው። እናንተ ሰዎች በ40ኛው በ50ኛው እና አሁን ደግሞ በ60ኛው ቀን ተገናኝታችኋል። ሁለታችሁ ብቻ ናችሁ። ያ የ3 ቀን ተጨማሪ ምግብ እንዴት ነበር? እኔም ቸኮሌት እንዴት ነው ብዬ ልጠይቅ ነበር። እንዴት ይሰማል? ሌላ 10 ቀናት የመቆየት አቅም አለ? 10 ቀናት የመቆየት አቅም አለኝ። የ60ኛው ቀን ውድድር ቀላል ነው። ሁለታችሁም የፈለጋችሁትን ነገር ጻፉ። ከዚያ የጻፋችሁትን እርስ በርስ ታያላችሁ። እናም የሌላውን ዕቃ ተፈቀዳችሁ ሁለቱም ማግኘት ትችላላችሁ። ነገር ግን አንዱ እንኳን አይ ካለ ሁለታችሁም ምንም አታገኙ። ብዙ ነገር ጠይቀህ እሷ አይ የማለት እድሏ ከፍተኛ ሊሆን ይችላል። ትንሽ ጠይቀህ ታገኘው ትችላለህ። የፈለግሽውን ጻፍሽ? አዎ። የፈለግከውን ጻፍክ? አዎ። 3 2 1 ግለጡ። ፌድራ የስነ ጥበብ መሳያ ቁሳቁስ ትፈልጋለች። ቲጄ ደግሞ በ7 ቀናት በቀን 2 ጊዜ በቅመማ ቅመምና በምግብ የተሟላ የግል ምግብ አብሳይ ይፈልጋል። የስነ ጥበብ ቁሳቁስ እንድታገኝ ትፈቅድላታል? አዎ። ቲጄ እንድታገኝ ፈቀደልሽ። በጣም ጥሩ ነው። እሱ ለ7 ቀናት የግል ምግብ አብሳይ እንዲያገኝ ትፈቅጃለሽ? በቀን 2 ጊዜ ምግብ ከቅመማ ቅመም ጋር። ነገ ምግቤ ያልቃል። ኦ ወንድሜ፣ ደስ ባለኝ ነበር ግን አልችልም። ምን? በጣም ስግብግብ ነበርክ። ያ የ60ኛ ቀን ነበር። እንደፈለጋችሁ ማውራት ትችላላችሁ። ለሚቀጥሉት 10 ቀናት መልካም ነው። በ7ኛው ቀን እንገናኛለን። አዎ። እሺ፣ ቻው። እንገናኛለን። ለእኔ እዚህ ያለው አካላዊ ችግር አይደለም፣ የአይምሮ ጉዳይ ነው። ያ ሀሳብ ቀረ። የሁሉንም ሰው ተስፋና ህልም በጀርባዬ ተሸክሜ ነበር። ያን ሸክም አሁን ማስቀመጥ ያለብኝ ይመስለኛል። ወደ ቤት መሄድ በጣም ናፍቆኛል። እዚህ በጣም ረጅም ጊዜ ቆይቻለሁ። አሁን አንድ ሰው መውጣት እንደሚፈልግ የሚገልጽ ሬዲዮ ጥሪ ደርሶኛል። የሚወጣው ሰው በዚህ መኪና ውስጥ እየጠበቀ ነው። ቡድኑን አምጡ። እያንዳንዱ ተሳታፊ ቡድናቸው $500,000 አሸንፈው እንደሆነ አሁን ያውቃሉ። ወንዶቹ ይሆኑ ወይስ ሴቶቹ? ራሱን ያገለለው ተወዳዳሪ አሁን ራሱን ይገልጻል። ወንዶቹ ተሸነፉ፣ ሴቶቹ ደግሞ አሸነፉ። ባዶ እጃችሁን እንድትሄዱ ስላልፈለግን ቢያንስ ስለተሳተፋችሁ ለእያንዳንዳችሁ $10,000 እሰጣችኋለሁ። ፌድራ አሁንም በሴቶቹ ካምፕ ብቻዋን ናት እና ማሸነፏን ምንም አታውቅም። ፌድራ እዚህ ነሽ? ተመለስ። አዎ፣ ለአፍታ አብረሽኝ ነይ። ይህን ቦርሳ አገኘሁት። ያንቺ እንደሆነ ለማወቅ ፈልጌ ነበር። ሊሆን ይችላል። ያ በእውነቱ ውሸት ነበር። አሸነፍሽ፣ ተሳካልሽ። በጣም ናፍቃችሁኝ ነበር። በየቀኑ አስባችሁ ነበር፣ ግን ተሳካልሽ። አዎ፣ አሸነፍሽ። ሁላችሁም አሁን እያንዳንዳችሁ $100,000 አሸንፋችኋል። ወንዶች ምናልባት ሌላ ጊዜ ይሳካላችሁ ይሆናል።
ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ላይክ፣ ሰብስክራይብ በማድረግ አበረታቱን። ሀሳባችሁንም መጻፍ እንዳትዘነጉ።